ከደም ግፊት በሽታ በአጭር ጊዜ ውስጥ ማገገም እንደሚቻል ታውቃላችሁ? በእንቅስቃሴ እጥረት ምክንያት ከሚመጡ ክሮኒክ ከምንላቸው ዲዚዞች ውስጥ ወይም ክሮኒክ ከምንላቸው በሽታዎች ውስጥ አንዱ ሃይ ብለድ ፕሬሸር ወይም የደም ግፊት ነው። ይህም የደም ቧንቧዎች ወይም የደም ወሳጅ ቧንቧዎች ወይም አርተሪስ የምንላቸው የደም ኃይል በየጊዜው ከመደበኛው በላይ ግፊት ሲኖረው ወይም ከመደበኛው በላይ ከፍ ሲል የሚከሰት የጤና ችግር ነው። ይህም እንዴት ይለካል ካለን የደም ግፊት መደበኛ ወይም ኖርማል የደም ግፊት የምንለው 120 በ80 ሚሊሜትር ሜርኩሪ ወይም ደግሞ ከ90 በ60 በታች ከሆነ ዝቅተኛ ሲባል ከ140 በ90 በላይ ከሆነ ደግሞ ሃይ ብለድ ፕሬሸር እንለዋለን። ለመሆኑ የደም ግፊት በምን ምክንያት ይመጣል የሚለውን እኔ የደም ግፊት በሁለት አይነት መንገድ ሊመጣ ይችላል። የመጀመሪያው ፕራይመሪ እና ሰከንዳሪ ኮዝ ብሎ በሁለት መንገድ ያስቀምጧቸዋል። ፕራይመሪ ኮዝ የሚባሉት የመጀመሪያው የእንቅስቃሴ እጥረት ወይም ደግሞ የአካል ብቃት እንቅስቃሴ አለማድረግ ነው። ሁለተኛው የዘር ሐረግ፣ ከፍተኛ የጨው መጠን በምግብ ውስጥ መገኘት፣ ከመጠን በላይ ውፍረት እንዲሁም አልኮልና ሲጋራ መውሰድ የመጀመሪያ ወይም ፕራይመሪ የሚባሉት ኮዞች ናቸው። ሰከንዳሪ የሚባሉት ወይም ሁለተኛ ደረጃ ምክንያቶች የሚባሉት ደግሞ ሌላ የጤና ሁኔታዎች፣ ለምሳሌ መድኃኒቶች፣ የኩላሊት በሽታ፣ የታይሮይድ ችግር፣ ሆርሞናዊ ሁኔታዎች፣ ለምሳሌ ኩሽንግናት ሲንድሮሞች፣ ሌሎች ደግሞ የምንጠቀማቸው አንዳንድ መድኃኒቶች፣ ለምሳሌ የወሊድ መከላከያዎች፣ ስቴሮይድ ምናምን እያልን የምንጠራቸው መድኃኒቶችን በመውሰድ ሰከንደሪ ኮዝ ናቸው ብለው ይቀመጣሉ። ነገር ግን የደም ግፊት በአግባቡ ትሪት ካልተደረገ ወይም ትኩረት ሰጥተን በአግባቡ እንዲስተካከል ማድረግ ካልቻለን አስከትሏቸው የሚመጣው ብዙ የጤና መዘዞች አሉ። የመጀመሪያው የልብ ችግር ወይም ደግሞ የልብ ድካም፣ እንደገና አሪትሚያ እያልን የምንጠራቸው ለልብ ችግሮች የተጋለጥን እንድንሆን ያደርገናል። በሁለተኛ ደረጃ ደግሞ ስትሮክ ወይም ደግሞ በአንጎል ውስጥ የደም መፍሰስ ወይም የደም መርጋት እንዲከሰት ያደርጋል። ይህም በአንጎል ውስጥ ያሉ የደም ቧንቧዎች ፕሬሸሩ ወይም የደም ግፊቱ ከፍ ሲል ደምን የመልቀቅ ወይም ደግሞ የማፍሰስ ባህሪ ይኖራቸዋል። በሶስተኛ ደረጃ የኩላሊት ጉዳት፣ ይህም በኩላሊት ውስጥ ያሉ የደም ቧንቧዎች ወይም ደግሞ አርተሪዎች ጫና ሲደርስባቸው ወይም ደግሞ የደም ግፊት ወይ ፕሬሸር ሲኖራቸው ኩላሊታችን ደካማ እንዲሆን ያደርጉታል። በአራተኛ ደረጃ የአይን ችግር ወይም ደግሞ የእይታ ችግር እስከ አይነ ስውርነት ድረስ ሊያደርሰን ይችላል። አምስተኛ አትሮስክሎሮሲስ ወይም ደግሞ የቧንቧ ግድግዳ ወይም ደግሞ የደም ቧንቧ ግድግዳ መጥበብ። የሃይ ብለድ ፕሬሸር ወይም ደግሞ የደም ግፊት በሚኖርበት ጊዜ የደም ግፊት ከፍተኛ በሚሆንበት ጊዜ ቧንቧዎች እርስ በርሳቸው በመደራረብ የቧንቧ ጥበት ወይም የደም ቧንቧ ጥበት እንዲከሰት ያደርጋሉ። ስድስተኛ ሜታቦሊክ ሲንድሮም፣ እነዚህም ሁለትና ከዛ በላይ የሆኑ በሽታዎች በአንድ ሆነው እንዲመጡ ያደርጋል። ለምሳሌ ብለድ ፕሬሸር ወይም ደግሞ የደም ግፊት የስኳር መጠን ከፍ ያደርጋል፣ እንዲሁም ደግሞ የልብ ችግርን ያመጣል። ከዛ በተጨማሪ ደግሞ ዌት ወይም ደግሞ ክብደታችንን እንድንጨምር የኮሌስትሮል ችግርን በመጨመር አንድና ከዛ በላይ የሆኑ በሽታዎችን ደራርቦ በመያዝ ትሪትመንቱን በአግባቡ እንዳንወስድ ወይም እንዳይመቸን ያደርጋል። እሺ ይሄ ሁሉ ካልን አሁን መፍትሄው ምንድነው የሚለውን እኔ የመጀመሪያውና ዋነኛው ነገር ሁሌም እንደምንላችሁ ፊዚካል ኤክሰርሳይዝ መስራት ነው። ይህም ከዚህ በፊት ለደም ግፊት ብለን የሰራናቸው እንቅስቃሴዎች ስላሉ ከዚህ በፊት የሰራናቸውን እዚህ ጋር ሊንኩን እናስቀምጥላችኋለን። አሊያ ደግሞ ታች ዲስክሪፕሽን ላይ ገብታችሁ የደም ግፊት እንቅስቃሴዎች የሚለውን አይታችሁ ለሁለት ወር ሰርታችሁ ለውጥ ካላመጣችሁ እኛን አናግሩ። ሁለተኛው መፍትሄ ደግሞ የአመጋገብ ስርዓታችንን ማስተካከል ነው። ይህም የአመጋገብ ስርዓታችን ጤናማ የሆነና ለኛ ምን ይመከራል ምን አይመከርም እንደየግለሰቡ ደግሞ ይለያያል። ይህም እንደ ክብደታችን እንደ እድሜ መጠናችንና እንደምንከታተለው ወይም እንደምንሰራው የኤክሰርሳይዝ መጠን የአመጋገብ ስርዓታችንም የተለያየ ነው የሚሆነው። ስለዚህ በግለሰብ ደረጃ እንድንረዳችሁ እንድናማክራችሁ ወይም እንዲሰራላችሁ የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ የቴሌግራም ዩዘር ኔም እናስቀምጥላችኋለን። ኢንቦክስ ላይ ገብታችሁ አናግሩኝ፣ አብረን እንሰራለን።